ሰላም እንዴት ናችሁ ቤተሰብ? በዛሬ ቪዲዮ ጆርናል ማድረግበትን ዌብ ላይ ስመዘገብ ያለውን ሙሉ ፕሮሰስ እና እንዴት ያን ዌብ እንደምንጠቀም አሳያችኋለሁ። መጀመሪያ የመጀመሪያ ኢንተርፌሱ ይሄ ነው። ከዛም በኋላ ኮንቲኒው ዊዝ ጉግል የሚለውን እንነካለን። ከዛም በኋላ አካውንት እንድንመርጥ ያደርገናል። ከዛም በኋላ የምንጠቀመውን ጉግል አካውንት እንነካለን። እሺ ኮንቲኒው እንላለን። ከዛን ጥያቄዎችን ይጠይቀናል። እዚህ ጋር እኔ ዴስክቶፕ ሙድ አብርቼ ነው እዚህ ጋር እንደምታዩት። እናንተ በስልክ ሳይዝ ማድረግ ትችላላችሁ። እኔ ግን በዴስክቶፕ ሙድ ነው የምጠቀመው ለዛ። እና ትሬድ ማድረግ ከጀመርክ መቼ ነው ይላል። እኔ እዚህ ጋር ላድርግለት ኮንቲኒው እንበለው። ከዛም በኋላ ወደ ኋላ የሚጎትት ነገር ምንድነው ይላል። እዚህ ጋር ያው እነዚህ ሁሉም ናቸው ማለት እዚህ ጋር ሙሉውን ሰሌክት እናደርግለታለን። ትሬዲንግ ፕላን አለኝ። እሺ እዚህ ጋር በቃ እዚህ ጋር መርጣችሁ እናንተ ብቻ ኮንቲኒው በሉት። እዚህ ጋር ከስር አለ ጎል ምንድነው ሜን ጎል ምንድነው ፉል ታይም ትሬደር ማለት ከዛም በኋላ እዚህ ጋር እኔ ፉል ታይም አለለው ፉል ታይም ለዋለሁ። ከዛም በኋላ መንዝሊ ፕሮፊት ታርጌት ስንት ነው ይላል። እኔ በአሁኑ የምናደርገው ባለፈው የ1000 ሳይዝ ያለው አካውንት ስለገዛን እሱን ታርጌቴ 8% ግሮ ማድረግ ነው 20% ግሮ ማድረግ ነው። ጀስት አሁን 15% እንበለው እና $150 ነው ታርጌቴ። ካፒታሌ ደግሞ 1000 ነው። ስለዚህ አውቶማቲክ ያሰላል ብዬ አስባለሁ። ኮንቲኒው ማለት how do you trade እንዴት ምንድነው ስትራቴጂ ለሚለው ማለት እኔ እሺ ፕራይስ አክሽን ልበልለት። ስካልፕ አይደለም የኔ ትሬድ አይሲቲ አይደለም ኢንዲኬተር። እሺ እዚህ ጋር ስካልፕ በቃ ፕራይስ አክሽን ብቻ እንበለው። ሪስክ ማድረገው ፔር ትሬድ 0.5 ነው ትሬድ ማድረገው እኔ እና ኮንቲኒው እንላለን። እሺ በሙሉ ተጠናቋል። እሺ እንገባለን ማለት ነው። እና ይሄን ይመስላል። አሁን እሺ ወደ ዴስክቶፕ ሙድ ከዴስክቶፕ ሙድ ላውጣና ላሳያችሁ መሰለኝ። የሆነ ካላንደር ምናምን ሙሉ ነገር አለ። ሶሪ በደንብ እንዲታየን ብዬ ነው ከዴስክቶፕ ሙድ ያወጣሁትና እዚህ ጋር ያውና ለንደን አሁን በዚህ ሰዓት ጀምሯል። ኒውዮርክ ደግሞ ከ23 ደቂቃ በኋላ ይጀምራል ምናምን የሚለው ሙሉ መረጃ እዚህ ጋር ያሳያል። ዙም ስናደርግ ደግሞ ያው የካላንደር ምናምን መመዝገብ የምንችልበት ማለት ነው። እዚህ ጋር ሙሉ ትራክ የሚያደርግልን አለ። ከዛን ከጎኑ ደግሞ ጆርናል ማድረጊያ አለ። ማለትም እዚህ ጋር አድ ኒው ጆርናል ብለን ነው የምናደርገው። ከዛን ጎል ትራከር አለ። ጎል እስካሁን ክሬት አላደረግን። ፕሪ ማርኬት የሚለው ደግሞ ከትሬድ ከመግባት በፊት ለምን እንደገባው ምናምን የሚይዝበት ነው እዚህ ጋር። እሺ አፍተር ማርኬት ደግሞ ልክ ያኛው ፕሪ ማርኬት ላይ ያደረኩት ሴቭ ያደረኩት እንዴት ነው የሆነው ትሬድ አልፋሃል ሉዝ አድርገሃል ስንት ነው ለምንድን ነው ምናምን የሚለው ሙሉ ነገር የሚይዝበት ነው። እሺ ሌላው ደግሞ አናላይቲክስ የሚለው ደግሞ እዚህ ጋር ምን ያህል ተጉዘሃል ምናምን የሚለው ሙሉ ነገር እዚህ ጋር ነው የሚያሳየኝ። እሺ ጎሌን አሁን ሴት አደርጋለሁ። እዚህ ጋር ካልኩሌተር አለ፣ ሪስክ ማናጀር አለ። ሪስክ በቀን ስንት ሪስክ እንደማድረግ ምናምን ጽፍለታለሁ። እዚህ ጋር ኖት አለ፣ ኖት ምጽፍበት የሚይዘው ጎስት ትሬድ ሚል አለ። የኛው ደግሞ እዚህ ጋር ያመለጠኝን ትሬዶች ለምን እንዳመለጡኝ የሚይዝበት ነው። ፕሌይቡክ ሚል አለ። እዚህ ጋር ደግሞ በቃ እንትኖችን ለመያዝ ነው። ኢንትሪዎችን ለምን እንደገባው በደንብ አድርጌ ለመዘርዘር ያክል ነው እና እዚህ ጋር ፕሮፋይል ሚል ፋሪስ ኤፍኤክስ ከዛም በኋላ እና ሙሉ ነገር እዚህ ጋር ተሞልቷል። መንዝሊ ታርጌት 150 ነው። እሺ ስለዚህ አሁን እዚህ ጋር እናስተካክል። ለኛ ኒው ጆርናል እንላለን። ከዛም በኋላ የጆርናሉ ስም ምንድነው ይላል እዚህ ጋር። ከዛም ጎት ፈንድድ እሺ እዚህ ጋር አድርገው
ይሄኛውን እንደዚህ እንበለው። ዲስክሪፕሽን ደግሞ ለምንድነው ስለምንድነው ኢንስታ በቃ እሱን ጃምፕ እናደርገው ነው። ኦፕሽኑን አስተውሉ። ካፒታል የጀመርኩበት ካፒታል ስንት ነው? $1000 ነው። መንዝሊ ታርጌት 150 ነው። እሺ ሪስክ ፔር ትሬድ ማክሲመም $1 ነው ሪስክ ማድረጋው። እሺ እዚች ጋር አራር ካስተም ነው በቃ። እዚች ጋር አይኮን ዝም ብላችሁ ምረጥ ይላል። እዚህ ጋር ዝም ብዬ እሳት አረግና ክሬት ጆርናል አለው። በቃ አሁን እዚህ ጋር ክሬት ተደርጓል። አሁን እዚች ጋር አድ ኢንትሪ ያልኩኝ እዚች ጋር መመዝገብ ነው ማለት ነው። ከጽድት ያለችው ናት። በጣም ምርጥ ናት በእውነት። እሺ እዚች ጋር ያውና ሴቭ በሙሉ መረጃችንን ሴቭ ለማድረግ አለ አይደል? እዚች ጋር ያው እዚህ ጋር ሼር ምልክት ነክተን በሚያምር ካርድ ዳውንሎድ ማድረግ እንችላለን። ቀጥታ በፒዲኤፍ መልክ ለማውረድ ይሄኛው ደግሞ በኤክሴል አለ። ቀጥታ ሙሉ መረጃ ምናምን ይሰጣናል ነው በቃ። እና አሁን እዚች ጋር እንትን እናስተካክል። ፕሌይቡክ ሚለው ጋር እንሂድና ከዛም በኋላ እንትን እናዘጋጅ። የኛን ሩል አለ አይደል? የምንከተለውን ሩል እዚች ጋር ነው የምናዘጋጀው። እሺ እዚች ጋር እሺ እንዴት ነው ሩል እንለዋለን። ሩል ሚለውን ሴሌክት እናደርግና ከዛም በኋላ እዚህ ጋር ዲቴል ስለ ሩሉ እዚህ ጋር እንደዚህ ነው ሁሌ መከተል ይልዛፍ። ያ ደግሞ ቼክ ሊስት ነው። ከኔ ከሩሎቼ መካከል ለንደን ፕላስ ኒውዮርክ እሺ ፕላስ እነሱ ኦቨርላፕ ሲያደርጉም ያው አንድ ነው፣ ግን ኦቨርላፕ ሲያደርጉ ብቻ ነው ትሬድ መውሰድ። ሌላ ደግሞ በቀን ማክሲመም 3 ትሬድ እቺን መውሰድ። እሺ 1% ሪስክ ማክሲመም ማክስ 1% ሪስክ ሚኒመም ደግሞ 0.3% ሪስክ የአካውንታችንን። ከዛም በኋላ ደግሞ 3+ ኮንፊርሜሽን። እሺ ከዛም በኋላ 2 ሎዝ ካለ ትሬድ ማቆም እና እዚች ጋር ሞልተናል። እዚህ ጋር ታግ ምናምን ማድረግ እንችላለን። ማለት ይሄ ሩል ለየትኛው ፔር ነው የሚሰራው በየትኛው ምናምን የሚለውን አላ ማስተካከል እንችላለን። እዚህ ጋር በራሱ ሪስክ ብዬ መመዝገብ፣ ሴትአፕ ብዬ መመዝገብ፣ ማይንድ ሴት ብዬ መመዝገብ ምናምን ይቻላል። ግን እኔ ለጊዜው በቃ እቺን ብቻ ነው ፈልገው። እዚህ ጋር ሙላት ዲስክሪፕሽን ነው። እዚህ ጋር ሙላት አብያለሽ ፋሪስ ማለት አሁን እዚህ ጋር ሴቭ ተደርጓል። እንደምታዩት ጽድት ብሏል። ያው ፋሪስ ነው፣ ሩል ነው። ሩሌ ለንደን ፕላስ ኒውዮርክ ኦቨርላፕ ሲያደርጉ ብቻ ነው ትሬድ ማድረገው። በቀን 3 ትሬዶችን መውሰድ፣ ከዛ በላይ ይቻላል። ማክሲመም 1% ሪስክ ነው። በሙሉ ነገር እዚህ ጋር ተጽፏል። ከዛም በኋላ አሁን ሪስክ ማናጅመንት ላይ እዚህ ጋር እንገባለን። ዴሊ ማክሲመም ዴሊ ሎስ በቀን አክሰፕት ማድረገው ማንኛውም ሎስ 3 ትሬድ ሉዝ ባደርግ ስንት ማለት ነው? በዶላር በቀን $9 ነው ሉዝ ማድረግ የምችለው። ካልኩሌት እንዴት እንደሚደረግ ምናምን በኋላ እናያለን። አሁን ለጊዜው እንትን አይለንም እና እሺ ማክሲመም ዊክሊ ሎዝ በ9 ሲባዛ 7 ስንት ነው? 9 ሲባዛ 7 ወይኔ ትምህርት ረሳሁ። ስንት እንበለሽ?
እሺ ካልኩሌተር ውስጥ ገብቼ ሰልቼ እሺ መጥቻለሁ እና $63 ነው ያለኝ። $63 ነው። እሺ ማክሲመም ዴይሊ ትሬድ በቀን 3 ትሬድ ነው ማክሲመም። ሪስክ ፔር ትሬድ ደግሞ 0.3 እስከ ፐርሰንት እስከ 1 እንበለው። ስታርቲንግ ባላንስ 1000 ነው። ከረንት ባላንስ 1000 ነው። ሴቭ ሴቲንግ እንለዋለን። በቃ ሴቭ አድርጎሽ ይሄ ማለት እዚህ ጋር ይሆንና ሙሉ መረጃ ዴይሊ $9 ነው። ዊክሊ ደግሞ ስለዛ እዚህ ጋር ሙሉ ነገር እያሰላ ያስቀምጥልናል ማለት ነው። እሺ ሴቭ አድርገናል። እሺ አሁን መርጠናል። ካልኩሌተሩን እንዴት እንደምንጠቀም ታውቃላችሁ። ሪስክ ካልኩሌተር እንዴት ካልኩሌት እንደምናደርግ ያው አካውንት ባላንስ 1000 እንላለን። ሪስክ ማድረግ እንፈልጋለን 3 እንላለን። ኢንትሪ ኤክስት ምናምን ፕራይስ ስንት እንተውና እሺ ሎት ሳይዝ እንደዚህ ነው። ሙላ ያለኝ እዚህ ጋር ቁጥሮችን ትሞሉና እንትን ስትሉት በራሱ ካልኩሌት ያደርጋል። እሱን ሌላ ጊዜ ትሬድ ስናደርግ እንዳለን እና የዛሬ ቪዲዮን ይመስላል። ሩሌን ምናምን አሁን አስቀምጫለሁ። አክቲቭ ነው። አሁን ለንደን ኒውዮርክ 14 ደቂቃ ይቀረዋል። ኦፕን ሲደረግ እስቲ ሎግ እንትን እንፈልጋለን። ላይቭ ከቻልኩ ላይቭ እገባለሁና በቃ ይመቻችሁ።